ሰላም ሰላም ጋይሶች እንዴት ናችሁ? ዛሬ በዚህ ቪዲዮ ላሳያችሁ የመጣሁት እንግዲህ አንድ ነገር ነው። እሱ ምንድነው ዲቪ እንዴት እናያለን የሚለውን ነው ማለት ነው። አጭር አገላለጽ ስገልጽላችሁ በጣም ቀላል ነው፣ ኢዚ ነው። ዲቪ ብለን ጉግል ላይ ሰርች ስናደርግ ዲቪ 26 ስንል ራሱ ይመጣል። ዲቪ 26 ሪዛልት የሚለውን ኦኬ እንላለን ማለት ነው። የመጀመሪያው የሚመጣልን ዌብሳይት እሱ ነው። እዚህ ጋር እንደምታዩት https ምናምን ብሎ ከዚህ ጋር ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ምናምን የሚል አለ። ኦኬ እንላለን ማለት ነው። የኛው ዌብሳይት ቀጥታ ወደ ዲቪ ወደምናይበት ነው የሚወስደን ማለት ነው። እዚህ ጋር እንግዲህ በስልክም ቢሆን በፒሲ የምናይ ሰዎች ያው ተመሳሳይ ኢንተርፌስ ነው ያለው። እሺ እዚህ ጋር ቼክ ስታተስ የሚል አለ፣ እሱን ነካለን። ከዛ እዚህ ጋር ኮንቲኒው የሚል ነገር ይመጣልናል። ኮንቲኒው እንላለን። ምንም የሚከብድ ስቴፕ እንትን የለውም፣ በጣም ቀላል ነው። እዚህ ጋር ኮንፈርሜሽን ነምበር 3 ነገር ነው የምናስገባው። ኮንፈርሜሽን ነምበር፣ ላስት ኔም እና በርዝ ዴት የተወለድንበትን ቀን ማለት ነው። እነዚህን ከእንትናችን ላይ የምናገኘው ነው። የስክሪን ሾት አድርገን ከያዝነው ፎቶ ላይ የምናገኛቸው መረጃዎች ናቸው ማለት ነው። ይሄን ኮፒ አደርጋለሁ፣ እኔ ፔስት አደርጋለሁ። ኮፒ ቅድም አድርጌ ነበር። ይሄ ነው ኮንፈርሜሽን ነምበር የሚል አለ እናንተ ፎቶአችሁ ላይ ማለት ነው፣ ስክሪን ሾት ያደርጋችሁት ፎቶ ላይ። ከዛ ላስት ኔም የሚል አለ። ይሄ የአያታችሁን ኔም ነው የምታስገቡት እናንተ። አያት ብላችሁ ያስገባችሁትን ሰው ስም ነው የምታስገቡት ማለት ነው። ስለዚህ ጋር ደግሞ የተወለዳችሁበትን አመት በእንትን ነው የምታስገቡት፣ በግሪጎሪያን አቆጣጠር ነው፣ በኢትዮጵያ ሳይሆን። ከዛ እቺኛዋን ነገር ማስገባት ነው፣ እዚህ ጋር የምናያትን ነገር። ከዛ እቺኛዋን አውተንቲኬሽን ኮዷን እናስገባለን ማለት ነው። ኦልዌይስ ካፒታል ናቸው ፊደሎቹ፣ ካፒታል ስለሆኑ ካፒታል ወይም ካፕስ ሎክ እናበራለን። ከዛ ኢ ዩ ቲ ሲ ቲንክ ይመስለኛል። ምንድን ናት ነገር ቢያልጽ ሰሚት ልበለው። ዳይሬክትሊ ወደዚህኛው ኢንተርፌስ መጣ ማለት ነው። እዚህ ጋር እንደምታዩት has not been selected ይላል። የሚያሳዝን ነገር ጋይሶች፣ እዚህ ጋር ስትደርሱ እንዳታዝኑ። ጋይሶች እንደዚህ ነው፣ በጣም ቀላል የሆነ ስቴፕ ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።